ስትከፋ የያዘች ቤት ዓለም ሳታሰናብት መሰናበት በራስ የለም መስመምቴን በለ ወደ መርጠ መጣህባት መብት ነው ብላለች አንተን ማለት ለምንድነው የምኖረው ያልክ እየተጨነቅክ ከሆነ ይህ በእጅጉ ይጠቅማል። ምናልባት ሁሉ የተሟላለህና ደስተኛ ብትሆን ኖሮ ለምን እንደምትኖር ትጠይቅ ነበር? በፍጹም። ይህ የመኖር ጥያቄ የሚመነጨው ደስተኛ ካለመሆንና ካለመርካት ነው። ሰዎች ባዶነት ሲሰማቸው ለምን እንደሚኖሩ ይጠይቃሉ። ውስጥ ዓላማ ካለና ወዴት እንደምትጓዝ ካወቅ ለምን እንደምትኖር አትጠይቅም። ዓላማ ያለው ሰው ለምን የሚል ጥያቄ ያነሳል። ህይወት መንገድ ነው፣ የማያቋርጥ መንገድ። ዓላማ ኖረህም አልኖረህም መንገዱን መራመድ ግድ ይልሃል። ልዩነቱ ዓላማ ሲኖርህ መድረሻህን ስለምታውቅ አይምሮህን በለምን ጥያቄዎች አታስጨንቀው። ዓላማ የሌለው ሰው ግን መንገዱን ለምን እንደሚጓዝ ስለማያውቅ እያንዳንዱ እርምጃ ተከብደዋለች። ሌላው ለምን የሚለው ጥያቄ የሚመጣው የህይወትን ትርጉም ለማወቅ ስንጥር ነው። እውነታው ግን ማንንም የህይወትን ትርጉም አያውቅም። ምክንያቱም ህይወት እኛ ውስጥ ናት። ተሸክመናት እየዞርን እንዴት ውጭ ልናገኛት እንችላለን? እያንዳንዱ የኑሯችን ገጽታ የህይወት አንዱ ክፍል ነው እንጂ ህይወት እንዲህ ናት ብለን ለመፈረጅ የሚያስችል ምንም አይነት ዕውቀትና ብልሃት የለንም። ስለዚህ የህይወትን ትርጉም ስትፈልግ መኖርህን እንዳትረሳ ተጠንቀቅ። ደግሞስ ስለምን ራስህን በትናንትና በነገ ውስጥ ታዋዥቀዋለህ? ዛሬም ሆነ ነገ ካንተ ምንም የላቸውም። ስለ ትናንት ማሰብ ማለት ትልቅ ሸክም በእግር ላይ ቋጥረ ረጅም መንገድ ለመራመድ እንደማሰብ ነው። ስለ ነገ መጨነቅ ማለት ደግሞ ላልደረሰ ምግብ ራስህን በረሃብ እንደመቅጣት ቁጠረው። ስለዚህ ወዳጄ ላንተ የሚበጅ ዛሬን መኖር ብቻ ነው። ያ ማለት ከትናንትና ከዛሬ ጋር ተቀያየም ማለት አይደለም። ምክንያቱም ትናንት ዛሬና ነገ የልብ ጓደኛሞች ናቸው። ከትናንት አትጣላ፣ ከዛሬ ጋር ያቆራረጣልና። ከዛሬም ጋር አትቀያየም፣ ለነገ ይነግርብሃልና። ከትናንት ጋር ስትታረቅ ዛሬ በሰላም ይቀበልሃል። ከዛሬ ጋር ስትስማማ ነገ ገጸ በረከቱን ይዞ ይጠብቅሃል። ብዙ ዓላማዎቻችን እውን የማይሆኑት ዛሬን መኖር ስላቃተን ብቻ ነው። ወይ ያለፈው ስህተታችን አስሮ ይዞናል፣ ወይ ደግሞ የወደፊቱን ፈርተናል ማለት ነው። አያደርገውና ዛሬ ትሞታላችሁ ቢባል ምን ይቆጨን ይሆን? ሌስ ብራውን የተባለው ታዋቂ ጸሐፊና ተናጋሪ በአንድ ወቅት እንዲህ ሲል ሰምቼው ነበር። ራሳችሁን የሞት አልጋችሁ ላይ ተኝታችሁ ሳሉት። ጻረ ሞት አጠገባችሁ ሆኖ ሲታገላችሁ ተሰጥኦቻችሁ፣ ሐሳቦቻችሁ፣ ችሎታዎቻችሁ፣ መልካም ምግባሮቻችሁ አብረዋችሁ ሊቀበሩ ተሰልፈዋል።
እናንተ ስትሞቱ አብረው ሊቀበሩ እድላቸው ነውና በእርግጠኝነት ይወቅሱናል። ሁሉም አንተ ስላልተጠቀምክብን ብቻ ነፍስ ሳንዘራ ልንሞት ነው እያሉ ሁላችንንም ለውጥ በማያመጣ ቁጭት ሞታችንን ይበልጥ ያመሩታል። ያላንተ እውን የማይሆኑ ሐሳቦች አሉ። ያላንተ ነፍስ የማይኖረው ምግባር አለ። ያላንተ የማይፈጸም ገድል አለ። ያላንተ የማይቻል ስኬት አለ። ስለዚህ ያሰብከውን ነገር ሁሉ በቀጠሮ አታቆየው። ዛሬ አዎ ዛሬ ጀምረው። እኛስ ነገ ትሞታላችሁ ብንባል ምን ይቆጨን ይሆን? ዛሬ ነገ ስንል ያልጀመርነው መጽሐፍ፣ ዛሬ ነገ ስንል ያልጨበጥነው ብሩሽ፣ በቀጠሮ ያቆየነው ትምህርት፣ በቸልታ ያልሰነዘርነው ይቅርታ ወይስ በግዴለሽነት ያቆየነው ደግነት? Jump